ሰላም ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እንደምትወዱት ስለማልጠራጠር ከቪዲዮ ላይክ አድርጋችሁ ጀምሩ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ልክ ነው። መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ይሆናል። አንብቦ ሲጨርስ ኦርቶዶክስ ይሆናል። ከጨረሰው ማለት ነው። ስትጀምር ግን ሳይንስም በነገራችን ላይ ሳይንስ የጀማመረ ሰው ኤቲስት ለመሆን እድል አለው። የጀማመረ ሰሞን ማለት የመጨረሻ ሳይንሱ ላይ ከፍታ ላይ ሲደርስ ግን ምን ይላል አንድ ጀርመናዊ የፊዚክስ ሊቅ፣ አንድ ሰው ከሳይንስ ብርጭቆ የመጀመሪያውን ፉት ሲል እግዚአብሔር የለም ይላል። ልክ የኦሾ መጽሐፍን 3 ገጽ ያነበበ ሰው ማለት ነው። ፉት ሲል ፍልስፍና ያወቀ ሳይንስ ያወቀ ሲመስለው እግዚአብሔር የለም ይላል። ጠጥቶ ሲጨርስ የብርጭቆ የመጨረሻው ቦታ ላይ ሲደርስ ግን እግዚአብሔርን ያገኘዋል። ልክ እንደዛው መጽሐፍ ቅዱስን የጀማመርክ ቀን ይሄ ባይብሊካል አይደለም፣ ይሄ ብሉይ ኪዳን ላይ ያለ፣ ይሄ አዲስ ኪዳን ላይ ያለ ትላለህ። አንብበው ስትጨርስ ግን አባ ጊዮርጊስ እየተናገረበት ያለው ኤክስፕሬሽን ራሱ የተወሰደው ከመጽሐፍ ቅዱስ መሆኑን በደንብ ትረዳለህ። እንደው የሰርጋቸው ዕለት ሐሙስ ሆኖ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ደግሞ በዘፈን በጭፈራ በቪሉ ሰርጋቸውን ሊያደርጉ ምን ችግር አለው? ምን ችግር አለውን የሚመስል ችግር የለም። ራሱ ሶፍታ ነገስታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስም፣ ሌሎች ቀናቶች ላይ ራሱ እንዲጋቡ አይደረግም። ቅዳሜና እሁድ ይቻላል። ሙሽሮች እውነት ለመናገር ስጋታቸው ይረሳል። አሁን ላይ በምናያቸው ቪዲዮዎች ላይ በተለይ ሙሽሪቷ ላይ የምናያቸው አርቲፊሻል የሆኑ ነገሮች አሉ። ስርዓተ ቤተክርስቲያን እየተፈጸመ ቃል ለመግባት ወንጌል ላይ እጇን እንደዚህ ስታደርግ ሜካፕ አለ፣ ጥፍሯ አለ፣ ፊቷ መስቀል ለመሳለም ስትል ተመልካቹ የሚሳቀቅበት እሷ ምንም ሳይመስላት ተመልካቹ እስኪሳቀቅበት ድረስ ሙሽሪቷ ላይ የምናየው የፊቷ ሜካፕ፣ የፀጉሯ የቤተክርስቲያን ስርዓት ላይ መዘባበት አይሆንም ወይ? እንደዚህ አስተምሬ እንደዚህ ሆኜ እንዳንተ አይነት ልጅ ኖሮኝ እንዳንቺ አይነት ልጅ ኖሮኝ ብሎ ነገር የለም። ይቅርታ አድርጊልኝ፣ እኔ እንደዚህ አይነት ነገርም አልቀበልም አላምንም። እጃቸው ሲታይ ጥፍራቸው ሌላ ሆኖ እየታየ ዝም ተብሎ ጋብቻው እየተፈጸመ ነው። ምናልባት እለቱ ስለሆነ እንግዲህ ተመለሱ አይባልም፣ የሚፈጸምላቸው ስርዓቱ ከሚል ሊሆን ይችላል። እንረዳለን። እሱንም ግን እንደው ከዛ ቀድሞ ባለው ዝግጅታቸው ላይ የነበሩ አባቶች የንስሐ አባቶቻቸው ምንድነው ሲያደርጉ የነበሩት የሚለውን ጥያቄ ያስነሳ። የነፍስ አባቶች እንዲህ አይነቱን ነገር ቅድመ ጋብቻው ዕለት ላይ ወይም የሰርጉ ዕለት ላይ ተስተካክለው እንዲገኙ ማድረግ አለባቸው፣ ግዴታቸው ነው። አሁን ላይ በብዛት እየተስተዋለ ያለው እንግዲህ የካሜራ ጉዳይ ነው። ስርዓቷን ከነማያውቀው ካሜራማን ሁሉ ገብቶ ቤተ መቅደስ ውስጥ ጀርባውን ለታቦት ሰጥቶ ሙሽሮቹን ፎከሱ ሙሽሮቹ ብቻ ይሆኑና አስቀዳሽ ነው ብሎ እስከሚረብሽ ያለ ስርዓት ነው ያለና እንደው ይሄ ነገር ወዴት እየሄደ ነው? ውስጥ ለመቅረጽ የሚገቡት የሚያምኑት እምነት ምንድነው ብሎ የሚጠይቁ አሉ። ስለሙያው ብቻ ሳይሆን እምነቱ ምንድነው? ነገ ከነገ ወዲያ ላይ ግን እየባሰበት ሲመጣ አንዳንዶች ሊቀሩ ይችላሉ። ጭራሽ በቃ ሰርግ የሚባለውን አመለካከትና የቤተክርስቲያንን ሰርግ ሊጠሉት ይችላሉ። በቃ ብጥብጥ ነው፣ ግርግር ነው። ይሄ ነገር የደብራትም ጭንቀት እየሆነ መጥቷል። በነገራችን ላይ በጣም ሙሽራ በዝቶብናል፣ ሶኬት ስለሌለ በቃ ከዚህ በላይ ሙሽራ ማስተናገድ አንችልም የሚል ደብርም አለ። አሁን ደግሞ እንግዲህ አሁን ያለው የኢኮኖሚ ጫና ይታወቃል። ያለውን የኢኮኖሚ ጫና በአለሙ ሲኬድ ዲኮሩ አለ፣ ሜካፑ አለ፣ እንዳልነው አልባሳቱ አለ፣ ሁሉ ነገር አቅም የሚጠይቅ እየሆነ መጥቷልና ሰዎች ይሄን ሽሽት ነው ወደ ቤተክርስቲያን እየመጡ ያሉት። እንደው የቤተክርስቲያን ወጪዋ ትንሽ ቀነስ ይላል የሚል ሐሳብ ስለሚነሳ ነውና ከዚህ አንፃር ነው ብለህ ታስባለህ? እውነት ነው፣ ጭምጭምታ ይሰማል። ወንድማችን ቃል ያሰማልን፣ የአገልግሎት ዘመንህን ያርዝምልን። ቤተሰቦች ቪዲዮን አይተን ተመልሰናል። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንለፍ። ስለ ታቦት እስቲ ትንሽ ንገረኝ። ታቦቱን የሚቀርጸው ሰው ነው። ቀርጾ ከጨረሰ በኋላ ግን ታቦት አይሆን። ታቦትን ታቦት የሚያሰኙ 3 ቁም ነገሮች የግድ መኖር አለባቸው። አሁን አልፋና ኦሜጋ ስለተጻፈበት ምን ሰግድለት ስንል አንድ ሰው መከራከር ካማረው እኔ ደብተሬ ላይ አልፋና ኦሜጋ ብዬ ብጽፍልህ የኔ ደብተር ታቦት ነው ወይ ሊለኝ ይችላል። አላል ለዛማ ከሆነ አልፋና ኦሜጋ መጽሐፍ ቅዱስ ላይ ተጽፏል እኮ። እሱን ዝም ብለን ታቦት ነው ብለን ለምን አናከብረው? ግድ ካልሆነ ዮሐንስ ወንጌልን ወይም የወንጌሉን ቅጠል ቅዳሴ ይደረግበታል ያልነው ኤክሰፕሽናል ነው እንጂ እንደ ታቦት አይደለም። ታዲያ እንዴት ነው? ስሙ ብቻ ነው ወይ? አይደለም። ታቦቱን የምናከብርበት 3 ምክንያት አለ። የመጀመሪያው ቅባሜሮን ይቀባል፣ ይታተማል። ጳጳሱ መጥቶ ጸሎት ላይ ለታቦት ታቦት ላይ የሚጸለይ ጸሎት ብሎ ጸልዮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በጸሎታ ሐሙስ መስዋዕት አቅርበን ካችሁ ስጋችሁ ብሉ፣ ስጋዬ ነው ብሉ፣ ደሜን ጠጡ ብለ እንደሰጣቸው
ይህንን ስጋ እንደምን የምንፈትትበትን ታቦት መንፈስን አሳድርበት ባርከው ቀድሰው ብሎ የሚጸልይበት ጸሎት ላይ ለታቦት ወይም ጸሎት በእንተ ቡራኬ ታቦታት የሚል መጽሐፍ አለ። ያንን ኤጲስቆጶሱ ይጸልይበታል። ጸልዮ ሜሮን ይቀባዋል መንፈስ ቅዱስ እንዲያድርበት ማለት። ስለዚህ ታቦቱን ታቦት የሚያሰኘው የመጀመሪያው አልፋና ኦሜጋ የሚለው የክርስቶስ ስም ጉልበት ሁሉ ለኢየሱስ ስም ይስገድ የሚለው ቃል ስለተጻፈበት አንድ። ይሄ ግን ብቻ በቂ አይደለም። በሜሮን መክበር አለበት። በቅባ ሜሮን መክበር አለበት። ሜሮን ሲቀባ መንፈስ ቅዱስ ያድርበታል። በታቦቱ ላይ እግዚአብሔር መንፈሱን ያሳድራል። ሶስተኛ ምስጢረ ቁርባን ይደረጋል። በቀደምት አብያተ ክርስቲያናት የቤተክርስቲያን ታሪክ ስታጠኑ ከነዚህ ከሶስቱ ሁለቱ በተለይ አይቀሩም ነበር። የመጀመሪያው እንዳልኳችሁ ሜሮን መቀባት ነው። ሁለተኛው ቅዳሴ ማድረግ። ሶስተኛ በእኛ ትራዲሽን ሌሎች የሚያደርጉት የሰማዕታትን አጽም ከመንበሩ ስር ያስቀምጣል። ስለዚህ በቅዱሳን አጽምም በዛ ላይ መስዋዕት ማድረግ የተለመደ ነበረ፣ ይሰዋ ነበር። ስለዚህ ታቦቱ የሚባለው ጸሎቱ ተደርጎበት ሜሮን ተቀብቶ የተጻፈው ቃል ሲደመር ቅባ ሜሮን ጸጋ መንፈስ ቅዱስ ሶስተኛ ስጋው ደሙ ሲፈተትበት ያኔ ሙሉ በሙሉ ታቦት ይሆናል። እግዚአብሔር መንፈሱን በዛ ላይ ያሳድራል። ለምናከብረውን አክብሮት ሁሉ ለማሳየት ምክንያት እናገኛለን። ከዛ ውጭ ግን ታቦት ዝም ብሎ ስለተቀረጸ ታቦት አይሆንም። ለምሳሌ ታቦት ተሰረቀ ሊባል ይችላል። ሰሙ ይችላልአችሁ። ተሸጠ ታቦት ብዙ ገንዘብ ተሸጠ። በተለይ አውሮፓውያኑ ለጦርነት በመጡ ቁጥር ሐሳብ የሰበሰቡት ታቦታትን በጣም በብዛት አሁንም ድረስ በጣም ብዙ በሺህ የሚቆጠሩ ታቦታት አሉ። እነሱ እጅ ሲገቡ ታቦት እየዞረ ነው በየቦታው ማለት ነው። ሲጀመር አይደለም አሁን በብሉይ ኪዳንም ታቦት ተሰርቆ ተግዞ ያውቃል። ታቦት ለምን ይሸጣል? ለምን ኃይል የለውም የሚሉ ሰዎች ክርስቶስ ተሸጠ የለውም እንዴ? ታቦቱን እኮ የምናከብረው ስጋና ደሙ ስለተፈተተበት ታቦቱ ላይ ስጋና ደሙ የተፈተተው ክርስቶስ ተሸጦ የለውም ኃይል የለውም ሊባል ይችላል? አይችልም። ስለዚህ ታቦቱ ሊሰረቅ ይችላል። ግን የሚገርማችሁ ታቦት በተሰረቀ እና ሊነካው የማይገባ ሰው በነካው ሰዓት እግዚአብሔር መንፈሱን ከታቦቱ ላይ ያነሳል። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርው ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን እንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆናል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ?
እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ የሁሉ ፀሐይወት ሰጠኝ የሁሉ አጥራጥሮልኝ እስቲ እግዚአብሔር ነው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮ የሚሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በል፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም። የእግዚአብሔርን ኃይል ፈጽሞ አይጠራጠርምና ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና ጻድቅ ሰዘይት ገደፍ ይሪኩ ጻድቅ ሲወድቅ አላየሁም በእግዚአብሔር ኃይል ስለሚያምን። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታውቀውም። እከሌን ብር ቆጥሮ ነው ያየው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። የኃጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር። በአመጽና በግፍ ሥራ የረከሱ ሰዎች ተዝናንተው ሲኖሩ ስታይ ያስቀናል። ግን የኃጢአተኛ ከፍታ የውሸት ነው። ሪኢክወ ለኃጥእ አብዮ ተላዕለ ከመ አርዘ ሊባኖስ። እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት። አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ። ግን እዛው አለሁ። ማን ስላለ ከኔ ጋራ? ስለዚህ ታገሱ፣ እግዚአብሔርን ጠብቁት። አታጉረምርሙ ጎደለብኝ ብላችሁ። ድንገት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነናል። እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቅን። ከሌ ከኋላ የተነስቶ እግዚአብሔር ግን ይኸው ደጅ እየጠናሁት ያዳላል። ብዙ ነገር ብለናል፣ እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም። ዘሩ እህል አጥቶ አይለምንም። ማይተብ ያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መድኃኔዓለም ሁላችንን የሚያንሳን። ቤተሰቦች ቪዲዮን አይተን ተመልሰናል። ያላችሁን ማንኛውም ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮአችን የሚሆነው ደስ የሚል የምስክርነት ቪዲዮ ነው። ወደ ቪዲዮው እንለፍ። አንቺ ደግሞ ልጆችን ከሞት አስነሻለሽ አልኳት፣ አስነሳቻቸው። ከ10 ዓመት በኋላ ነው ልጅ ያገኘሁት። ስመጣ
በጣም አዝኜ ነበር የመጣሁት። ከሆስፒታል ስመጣ ምርመራዎች አድርጌ ነበርና በቃ ሐኪሞቹ ከአቅማቸው በላይ ስለሆነ የዘር ምርመራ ማድረግ አለብሽ እንደ ሀገር ሄደሽ ነው የተባልኩት። እንደዛ ስባል ቀጥታ እዚህ ነው የመጣሁት። መጥቼ እዚህ ጋር ስዕል አድኖ አለና ተንበርክኬ ለረጅም ሰዓት እኔ ስለምን ዘረመል ነው የሚያወሩት? የኔ ዘር አንቺ ነሽ፣ እኔ ከአንቺ ውጪ ዘር አላውቅም፣ ዘር አንቺ ነሽ ስጪኝ በቃ ብያት አልቅሼ ወጣሁ። ከዛ በሚቀጥለው ጊዜ ንግስ ነበርና መጥቼ እዛ ጋር ዛፍ አለችና ዛፏ ጋር ሆኜ ሰዎች ምስክርነት ሲሰጡ እኔ በስልኬ ምስክርነት እየሰጠው ነበረ። የዛሬ ዓመት ልጅ ትሰጪኛለሽ መጥቼ ደግሞ ምስክርነት ሰጥሻለሁ ብያት ማለት ነውና ለሁላችሁ ምላችሁ እመኑ፣ ያመናችሁትን ነገር ሁሉ ታደርግላችኋለች። ለእኔ ከባዱን ነገር ነው ያደረገችልኝና በአመቱ ልጅ እንዳረገዝኩኝ ተነገረኝ ሆስፒታል ሄጄ። አንድ ልጅ ነው የጠየቅኳት፣ እኔ መንታ አደረገችልኝ። እዚህ ጋር ያበቃም የኔ ነገር። በጣም ከባድ ጊዜ ነበር ያሳለፍኩት በእርግዝናዬ። በጣም ከባድ ጊዜ ነበር። ያው ታውቃላችሁ ሴቶች 3 ወሩ ድረስ ከባድ ነው። እሱ እንዳለ ሆኖ ግን 4 ወር 5 ወር ላይ በጣም ከባድ ጊዜ ነበር ለእኔ። የመጀመሪያዬ ነው፣ ምንም ነገር አላውቅም። ሌሊት ላይ የምትጀመረኝ 5 ወር ነው። በደንብ እንድታዳምጡኝ ነው የምፈልገው። 5 ወር ላይ የምትጀመረኝ በጣም ከባድ ነበረ። ሌሊት 7 ሰዓት ላይ ነው ምጥ የጀመረኝ። እኔ አላውቅም ምጥ ምን እንደሆነም አላውቅም። በ5 ወር ደግሞ እንደዚህ አይነት ነገር የለም። ለካ ማህፀኔ ከፍቶ ነው፣ ደም ፈሰሰኝ። በጣም ነው የደነገጥኩትና ባኞ ቤት ውስጥ ገብቼ ተንበርክኬ እናቴ ምንድን ነው ማየው እንዳልዋረድብሽ እባክሽን ሸፍኝ አልኳትና ከዚህ ወሰድኩት የቅቤ እምነቷን እንዳለ ሆዴን ማህፀኔን ሁሉ ተቀባባሁት። በቃ ማህፀኔ ከፍቷል ግን ተኛውኝ። ጠዋት ነው ሆስፒታል ሄድኩት። ሆስፒታል ሲሄድ እንግዲህ ባለሙያዎች ካላችሁ ታውቃላችሁ 3 ኢንች ከፍቷል ማህፀኔ። ከዛ በቃ ዶክተሩ ምንም ማድረግልሽ ነገር የለኝም ግን በቃ እንሞክር እግዚአብሔር ይረዳናል ጸልዩ አለን። ከዛ ተሰፋው። ማህፀን መቋጠር ይባላል። ማህፀኔ ተቋጠረልኝ። 5 ወር ላይ ነው ይሄንን የምነግራችሁ። እያለ በጣም ከባድ ሆነ። ሆስፒታል ነው ያሳለፍኩት። 6 ወር ላይ ልጆቼ ተወለዱ። እንድታዳምጡኝ የፈለኩት ለዚህ ነው። የእግዚአብሔርን ተአምር፣ የእግዚአብሔር ማዳን፣ እግዚአብሔር ካለ ምንም ነገር እንደማይቆም እንድታውቁ ነው ፈልገው። 6 ወር ላይ ልጆቼ ተወለዱ። ሲወለዱ 1 ኪሎ አይሞሉ 665 ግራም እና 750 ግራም ናቸው። ማለት ለማየት እንኳን ይከብዳሉ፣ እንኳን ሰው ይሆናሉ ብሎ ለማሰብ። እግዚአብሔር ግን ተአምረኛ ነው። እመቤቴ ማርያም ትችላለች። ልጆቼ 3 ወር ሙቀት ውስጥ ወደ ቤታቸው ሄዱ። ወደ ቤት ወሰድኳቸው። እልል ብላቸው አመስግኑ። ይህንን ነገር ስነግራችሁ 3 ወሩ ቀላል አይደለም። በጣም ከባድ ጊዜ ነው። የእመቤቴ ምስል አጠገባቸው አድርጌ የአቡነ እጨጌ ዮሐንስን ምስል አጠገባቸው አድርጌ በየቀኑ በጣም ከባድ ነው። በመሀል መተንፈስ ይረሳሉ፣ በመሀል ይሞታሉ። በቃ እግዚአብሔር ይረዳኝና ድጋሚ ይነሳሉ። ብዙ መከራ አሳልፌያለሁ፣ ግን እመቤቴ ከኔ ጋር ነበረች እና ተስፋ እንዳትቆርጡ። ምንም አይነት ነገር ውስጥ ብትኖሩ እግዚአብሔር ይችላል። ይሄ እንድታውቁ ነው። እዛ ጋር አሁን አስፈቅጃችሁ የመጣችሁት ሁሉ አመሰግናችኋለሁ። ብዙ መከራ አሳልፌያለሁ። ዛሬ ግን እግዚአብሔር ይመስገን ልጆቼ 4 ኪሎ ከምናምን ሆነውልኛል። በዛ በጭንቅ ሰዓቴ በቃ ልጆቼ እንደሚሞቱ ሰው ተስፋ ሲያደርግ፣ እኔ ግን እመቤቴን አምናት ነበር። እግዚአብሔር ትችላለህ እለው ነበርና ለእመቤቴ ቃል ገባሁላት። ቃል ለሰማይ ለምድር ልጆቼን አንቺ ጋር አምጥቼ ነው ክርስትና ማስነሱ። አንቺ ደግሞ ልጆቼን ከሞት ታስነሻለሽ አልኳት። አስነሳቻቸው እና እግዚአብሔር አምላክ ሁሉን ነገር አድርጎልኝ እመቤቴ ማርያም ደግሞ አሟልታልኝ ነገ ክርስትና ላስነሳ ሁለቱንም ልጆቼን ይዤ መጥቻለሁ። እኔን የሰማች የጭንቅ አማላጇ ለሁላችሁም ትድረስላችሁ። እኔ ኃጢአተኛ ነኝ። ተስፋ እንዳትቆርጡ፣ ልባችሁን አጽኑ፣ ጸሎት አድርጉ፣ በርቱ። እመቤቴ ትችላለች፣ በጣም ትችላለች። እልል ብላችሁ አመስግኑ። እኔ
አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደል መባለው አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን እስከዚች ቀን ድረስ ዛሬ ጧት ሰጥቼ ነው የመጣሁት። አካውንት ያላቸው ምንም ነገር ላገኝ ከማገኛው ላይ አስራቴን መባዬን ቁርባን የምሰጠው ለአክሱም ጽዮን ቤተክርስቲያን ነው። አክሱም ላለችው ጽዮን ቤተክርስቲያን ነው። ቅድስት ማርያምን እመቤታችን ማለት ችግር የለውም እመቤታችን እንበላት። እንኳን እንግሊዟ ንግስት ኩዊን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችን እንበላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና ነው የጨረሰችው በዘመኗ። ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ ዕውቀት ማካፈሌ ነው። ከዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገምኩ ቁጥር ስባረክ፣ ተባርኬ አሁን እንደው አያቋርጥ የእርግማን ብያለሁኝ። አሁን 666 ተከታይ ነሽ ብለሽ ነው የመጀመሪያ ጥያቄ አይደል? አይደለም። እኔ የኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት አልወክልም፣ እኔ አልወክላት። ግን ምንድነው የምትከታዩ ካልሽ ኦርቶዶክስ እምነት ተከታይ ነው። እዚህ ጋር አንገት ላይ ክር ሲደረግ ለጌጥ አይደለም የሚደረገው፣ ወይም ይሄ ለውበት አይደለም። ይሄን ማድረገው ጠባቂ አምላክ አለኝ። እንግዲህ ተወዳጇ ድምጻዊት ቬሮኒካ ዳነ በአንድ ወቅት በተደረገላት ኢንተርቪው ላይ እንባ የተናነቃት የተናገረችው ንግግር ነው። እኔ እንደሚባለው የ666 እምነት ተከታይ አይደለሁም። እኔ ኦርቶዶክስ ነኝ። ጠባቂ የማያንቀላፋ አምላክ አለኝ። አውቃለሁ ድርጊት የኦርቶዶክስን እንደማይወክል ስትል ተናግራለች። እኔም ደውዬ በዚህ ጉዳይ ባደረጉት ቆይታ እንዲህ ስትል ምላሽን ሰጥታኛለች። ቬሮኒካ ታለሜ እንግዲህ በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ አንቺን ከጥልቁ ማህበር አባላት ጋር የማገናኘቱ ነገር አለና እስኪ በዚህ ጉዳይ ለህዝቡ የምታስተላልፊው መልእክት ካለ ስል ጠየቅኳት። እሷም እንዲህ ስትል መልሳለች። አክሊል ወንድሜ ስለደወልክና ያለውንም ነገር ክሊል ለማድረግ እንደከዚህ ቀደሙ የምታደርገውን ጥረት ሳላደንቅ አላልፍም። እኔ አሁንም እላለሁ የኦርቶዶክስ እምነት ተከታይ ነኝ። ድርጊት የሱን ባይወክልም ግን አንተም እንዳልከው ደይሰፈን የተባለ ልጅ ቬሮኒካ የጥልቁ ማህበር አባል ናት። እሱንም እንደማስረጃ በመለብሳቸው ልብሶች ነው እኔን ለማሳጣት የሞከረው። እውነቴን ነው የምልህ። አሁን ልብስ ስለብስ ምን ይሎኝ ይሆን እያልኩ መሳቀቅ ጀምሬያለሁ። እሱ እንደዛ ባለኝ ሰዓት አታምነኝም። ለተከታታይ 3 ቀናት በሬን ዘግቼ ነበር ሳለቅስ የነበረው ብላ በድንገት እንቧ ምልጧት ማልቀስ ጀመረች። እኔም ቬሮኒካቲ አታልቅሺ፣ የማያጠፋ ልጅ የማይምር ጌታ የለም። በዛ ላይ ሁላችንም በድለናል፣ የኛ በሰው ስላልተጋለጠ እንጂ ብዬ ላጽናናት ሞከርኩ። ከዛም ቀጠለች። እርግጥ እኔ እውቅናን ለማግኘት የቻልኩት በዘፈን ነው። ለዚህ ሙያ ጥልቅ ፍቅር አለኝ። ብዙ ጊዜ ግን ከአምላኬ የሚለየኝ ከሆነ ይቀርብኝ ይሻላል ብዬ ለማቆም ሞክሬያለሁ፣ ግን አልቻልኩም። እመነኝ፣ አንድ ቀን ግን አሳካዋለሁ። እያለቀስኩም በዝማሬ ፈጣሪን አገለግላለሁ ብላኝ ንግግራችንን ቋጨን። ቬሮኒካ ታለሜ ፍጻሜሽን ያሳምርልሽ። ቪዲዮዎቹን አይተን ተመልሰናል። በቪዲዮዎቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።